ኢያሱን ጠራና አቤት ስለው ይሄንን ድምጽ በፊት ብዙ ያልተለማመደ ድምጽ ነው ግን መለስ አቤት ስለው እነሆ አለ ከሙሴ ጋር እንደሆንኩ አለ እኔ ካንተ ጋር እሆናለሁ አለ። የሚገርም እነሆ ከሙሴ ጋር ብሎ ሙሴ ምሳሌ አድርጎ እግዚአብሔር ለኢያሱ መናገርበት ዋና ምክንያት ሙሴ ጋር በምን አይነት ሁኔታ እግዚአብሔር እንደነበረ ኢያሱ ከማንም በላይ ጠንቅቆ ቀርቦ የሚያውቅ ሰው ነው። እንዴት አይነት የእግዚአብሔር እጅ ሙሴ ላይ እንደሚገለጥ ሐርኪ ዋቀዮ አከምት ሙሴ ረተከሙደቱ ፊ ዋቀዮ ሙሴ ወልየሮ ጅሩ ወንቶተ ተአቱረን ምን እንደሆነው እግዚአብሔር ምን እንደሚያደርግ የእግዚአብሔር እጅ ምን አይነት እንደሆነ ራሱ ኢያሱ በሙሴ ላይ በደንብ ጠንቅቆ አይቷልና ከሙሴ ጋር እንደነበርኩ ትላንትና እንደነበርኩ አሁን እንዳለ እኔ ካንተ ጋር አሁን አለ ያምታየው ሙሉ ኃይል አሁን ባንተ ላይ ሊሰፍር ነው አለ። አደባን ታርታካባ ያቅባ ዛሬ አሁን ታዳልን ገሪያ የሚቀበል ነብይ ካለ አሁን ኢያሱም የለም ሙሴም የለም ዛሬ አንተ ነው ያለ። እግዚአብሔር ከነቢያት ጋር እንደነበረ ከሐዋርያት ጋር እንደነበረ በኃይል ዛሬ ካንተ ጋር መስራት ይጀምራል።